እሺ ተመልካቾቻችን ዛሬ ደግሞ እንዴት ሰርች ኢንጂናችን ላይ የምንፈልገውን ዶክመንት በተለያየ ጥራት ወይም ደግሞ በቀላሉ የምንፈልገውን ነገር ሰርች አድርጎ ለማግኘት የሚጠቅመንን ዘዴዎች አሳያችኋለሁ ማለት ነው። ስለዚህ ብራውዘራችሁን ከከፈታችሁ በኋላ ለምሳሌ HD ዋልፔፐር ወይም ደግሞ ሃይ ዴፊኒሽን የሆነ ዋልፔፐር ብፈልግ ብራውዘር ላይ ሰርች አደርጋለሁ። ከዛ በኋላ ባይ ዲፎልት ብራውዘራችሁ ላይ የሚመጣው ኦል የሚለው ቾይስ ይሆናል ማለት ነው። ስለዚህ ኦል የሚለው ቾይስ ኢሜጅ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ኒውስ ሊሆን ይችላል፣ ማፕ ሊሆን ይችላል፣ የተለያዩ ሊንኮች ሊሆኑ ይችላሉ ማለት ነው። ስለዚህ ባይ ዲፎልት ኦል ብሎ የመጣው ጉግል ሰርች እዚህ ጋር ስታዩ በኢሜጅ አለ፣ እዚህ ጋር ስታዩ ሊንኮች አሉ። ስለዚህ ከዚህ ውስጥ የምንፈልገውን አይነት ዋልፔፐር ወይም ደግሞ እናንተ የፈለጋችሁትን ሰርች ልታደርጉ ትችላላችሁ። የፈለጋችሁትን ምስል ለምሳሌ እኔ ዋልፔፐር ብዬ ሰርች ያደረኩት እናንተ የምትፈልጉትን አይነት ኢሜጅ ያባም ሊሆን ይችላል፣ የተለያየ ሊሆን ይችላል። ኤግዛምፕል ነው የምነግራችሁ። ሰርች ካደረጋችሁ በኋላ የሚመጣላችሁ ኦፕሽን እንደ አማራጭ ተጠቅማችሁ ትሄዳላችሁ። ስለዚህ ዛሬ ማሳያችሁ ለምሳሌ አሁን እዚህ ጋር ሰርች ያደረኩት ነገር አንደኛ የምፈልገው ፎቶግራፍ ብቻ ከሆነ ወይም ደግሞ ፎቶግራፍ ብቻ የምፈልግ ከሆነ ኢሜጅ የሚለውን ክሊክ አደርጋለሁ ማለት። ስለዚህ በኢሜጅ ብቻ ፎቶግራፎችን በሰርች ኢንጂኑ ወይም ደግሞ በፈለኩት ቦታ ላይ ፎቶግራፍ ብቻ እንዲያሳየኝ ያደርጋል ማለት ነው። እንደገና HD ዋልፔፐር ብዬ በቪዲዮ ለምሳሌ በቪዲዮ የተቀናበሩ ወይም ደግሞ ቪዲዮ ከሆነ ደግሞ HD ዋልፔፐር ቪዲዮ ያመጣልናል። ቀጥታ መታያቸው YouTube ላይ ያሉ ቪዲዮዎች ይሆናሉ ማለት ነው። ስለዚህ ኒውስ ከሆነ ማፕስ ከሆነ የፈለኩትን መርጣለሁ። ስለዚህ እኔ የምፈልገው ኢሜጅ ብቻ ከሆነ ኢሜጅ ወስዳለሁ። ስለዚህ ስፔሲፊክ አድርጎ ሰርች ለማድረግ ይጠቅመናል ማለት ነው። ስለዚህ ወደ ኢሜጅ ስንሄድ ይሄን ኢሜጅ ሰርች በምናደርግበት ጊዜ ለምሳሌ አይፎን ጋር የተያዙ ምስሎች ለሞባይል የሚሆኑ ይሄ ማለት ሬሾአቸው ሞባይል እና ላፕቶፕ ሲሆን ያያል። ለምሳሌ ላፕቶፑ ከዚህ እስከዚህ ድረስ ያለው ወይም ደግሞ እንደ ላንድስኬፕ ሰፊ ይሆናል፣ ቁመቱ ደግሞ አጭር ይሆናል። ቱ ዘ ሪቨርስ ደግሞ ሞባይል ላይ ተቃራኒ ይሆናል። ስለዚህ በዚህ ፎርማት መሰረት ለሞባይል የተለያዩ ባክግራውንድ ተፈጥሯዊ የሆኑ ቢዩቲፉል የሆኑ ኪዩት የሆኑ የተለያዩ አይነት ለምሳሌ ይሄው HD ከሆኑት ውስጥ ሃይ ኳሊቲ የሆነ ፎርማት ነው። ስለዚህ በአብዛኛው እነዚህ ነገሮች በሙሉ በዚህ ዘዴ ማግኘት ይቻላል ማለት ነው። ቀጣይ ደግሞ የማሳያችሁ እነዚህን ከፈለጋችሁ በኋላ ቱልስ ተጠቅማችሁ ስፔሲፊክ ማድረግ ትችላላችሁ። እዚህ ጋር ቱልስ ነው ስትመርጡ ከስር ሌላ ሮ ይመጣል ማለት ነው። ቱል ነው ስትመርጡ ከስር። ስለዚህ እናንተ የምትፈልጉት HD ነው፣ ሃይ ዴፊኒሽን ነው። ሳይዝ ደግሞ የምትፈልጉ ከሆነ ላርጅ ሳይዝ፣ ሚዲየም ሳይዝ፣ አይከን። አሁን ኤኒ ሳይዝ ስለሆነ ላርጅ፣ ሚዲየም፣ አይከንም ብዙ አይነት ሳይዞችን ሁሉንም ያመጣላችኋል ማለት ነው። ስለዚህ እናንተ ላርጅ ሳይዝ ከፈለጋችሁ ላርጅ ስትሉት እንደገና አፕሎድ ወይም ደግሞ ሪፍሬሽ አድርጎ ላርጅ ሳይዝ የሆኑትን ብቻ ያመጣላችኋል ማለት ነው። ሌላው ከለር ነው። ከለር በምትሄዱበት ጊዜ ልክ ሳይዝ እንደመረጥ ነው በሙሉ ከለር የሚያስመርጠናል ማለት ነው። ስለዚህ እዚህ ጋር እንደምታዩት ሎድ እያደረገ ነው። ከለር ክሊክ ስናደርግ ያስመርጠናል። ለምሳሌ ቀይ፣ አረንጓዴ ለምሳሌ ነው ቀይ የምፈልግ ከሆነ በቀይ ቀለም የበዛባቸው ወይም ደግሞ ቀይ የበዛባቸውን ምስሎች ወይም ደግሞ የምትፈልጉትን ያመጣላችኋል። ስለዚህ ይሄ የምታዩት በቀይ የበዛ ነው። ስለዚህ ፋቮራይት የሆናችሁ ከለር ለምሳሌ ሰማያዊ ሊሆን ይችላል፣ ሴቶች ከሆኑ ፒንክ ሊሆን ይችላል። እንደምትፈልጉበት አይነት ሰርች ታደርጋላችሁ ማለት ነው። ብላክ ኤንድ ዋይት፣ ኤኒ ከለር፣ ትራንስፓረንት የፈለጋችሁትን ነገር መምረጥ ይችላል። ለምሳሌ ሰማያዊን ብነካ በሰማያዊ ሪሌትድ የሆኑ ከለሮችን ያመጣልኛል ማለት ነው። ሳይዙ ትልቅ የሆነ ለምን መጀመሪያም ላርጅ ሳይዝ ብለናል ማለት ነው። ዜን እነዚህን ታይፕ ዩዜጅ ራይትስ ሚሉትን ክሊፕ አርት ላይን ሬንጅ ፎርማት ሊሆን ይችላል። ታይም ደግሞ ለምሳሌ ፓስት 24 hours ማለት ከ24 ሰዓት በፊት አፕሎድ የተደረጉ ወይም የተለቀቁ ፎቶዎችን ታያላችሁ ማለት ነው። ስለዚህ ክሊክ ስታደርጉ ወደ ኖርማል ኮንዲሽን ሴት ያደረግናቸው ነገሮች ጠፍተው ቱልሱ ይቀርና ኦል ኢሜጅስ ይመጣል ማለት ነው። ስለዚህ በዚህ አይነት ሰርች የማድረግ ዘዴ የምትፈልጉትን ኳሊቲ የሆነ ሳይዙን ከለሩን መምረጥ ትችላላችሁ ማለት ነው። ወደ ሁለተኛው በምንሄድበት ጊዜ ደግሞ የማሳያችሁ ነገር ምንድነው
ለምሳሌ ሰርች በማድረግበት ጊዜ ቀደም እንደነገርኳችሁ ፎቶ ሊሆን ይችላል የተለያዩ ነገሮች ይሆናል አሁን ደግሞ ወደ ዶክመንት እንመጣለን ዶክመንት ስንል ምንድነው ወይ ወርድ ዶክመንት ሊሆን ይችላል ፒዲኤፍ ሊሆን ይችላል ፓወርፖይንት ሊሆን ይችላል የተለያየ ነገር ሊሆን ይችላል ስለዚህ የምትፈልጉበትን ኪወርድ ሰርች ካደረጋችሁ ለምሳሌ ኤነርጂ ብላችሁ ፒዲኤፍ ከፈለጋችሁ .pdf ብላችሁ ሰርች ታደርጉ የሚመጡላችሁ ሰርች የተደረጉትን አሁን ኢሜጅ ስላልሆነ ኦልሞስት ኦል ወደሚለው ነው የምንሄድ ምክንያቱም ፒዲኤፍ ነው የምንፈልገው ኢሜጅ አይደለም የምንፈልገው ስለዚህ ይሄን ያክል ሪዛልት በዚህ ያክል ሰከንድ ውስጥ እንደ ኢንተርኔታችሁ ፍጥነት ያመጣላችኋል ስለዚህ እያንዳንዱን ክሊክ ባደርግ ምንድነው የሚሆነው ማለት ነው በፒዲኤፍ ዳውንሎድ ማድረግ ይችላል ማለት ነው ሁለተኛው ደግሞ ምንድነው ስለ ኢነርጂ ሆኖ ለምሳሌ በወርድ ዶክመንት ብፈልግ ዶክ ብላችሁ ሰርች ብታረጉ አሁን ይሄን ያክል በ0.9 ሰከንድ በወርድ ዶክመንት ኤዲቴብል የሆነ ዶክመንት ዳውንሎድ ማድረግ ይችላል ያንንም ክሊክ በማድረግ ማለት ነው ሌላው ደግሞ ፓወርፖይንት ለምሳሌ ትፈልጉት ይችላልላችሁ energy.ppt ፓወርፖይንት ከፈለጋችሁ ppt ነው ኢንተር ትላላችሁ ወይም ደግሞ ሰርች ትላላችሁ ዜን እያንዳንዱ ዳውንሎድ የምታረጉት ይሄ አሁን ባይ ዲፎልት ስላይድ ሼር ነው ይሄ ስላይድ ሼር የሚባለው ዌብሳይት ደግሞ ማንኛውንም ፓወርፖይንት የምታገኙበት ይሆናል ማለት ነው ስለዚህ እነዚህ የምታያቸው በሙሉ በፓወርፖይንት አፕሎድ የተደረጉ ዶክመንቶች ከምን ጋር የተያዙ ከኢነርጂ ጋር የተያዙ እናንተ ደግሞ ማትስ ሊሆን ይችላል እንግሊዘኛ ሊሆን ይችላል ሲቪክስ ሊሆን ይችላል የዩኒቨርሲቲ ኮርሶች ሊሆኑ ይችላሉ ወይም ሲንግል የምትፈልጉት ነገር ሊሆን ይችላል ስለዛ ማብራሪያ በፓወርፖይንት በዶክመንት በፒዲኤፍ ከፈለጋችሁ እዚህ ጋር ዳውንሎድ ማድረግ ትችላላችሁ ማለት ነው